ሰላም እንዴት ናችሁ? ውድ ዩቲዩብ ቻናል የቤተሰቦች እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ያስተምራል ብዬ ባሰብኩት ቪዲዮ ተመልሼ መጥቻለሁ። ሁልጊዜም ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የኔ የሚለቀላችሁ ቪዲዮዎች እንዲመጣላችሁ የኖቲፊኬሽኗን ምልክት ንኳት እና አመሰግናለሁ። ሁልጊዜም ቪዲዮን ከማየታችሁ በፊት ላይክ አድርጉልኝ። ቪዲዮን አይታችሁ ከጨረሳችሁ በኋላ ደግሞ በኮሜንት አሳውቁኝ። አመሰግናለሁ። ቀጥታ ወደ ቪዲዮ እንሄዳለን። እንደማትለያዩ እርግጠኛ የሆናችሁበት ሰው ጋር አሁን ላይ እንደማትተዋወቁ ሆናችኋል። እውነቴን ነው። ይገርማል። መራቅን የምትለምዱት በጣም የተቀራረባችሁ ሰው ነው የሚያስለምዳችሁ። መራቅንም፣ ክፋትንም፣ ሰውን መበደል፣ ስለ ሰው ደንታ ቢስ መሆን፣ ስለ ሰው አለመጨነቅ በጣም በህይወታችሁ ቅርብ የሆነ ሰው ነው የሚያስለምዳችሁ። በዛ ሰው የፊቱ ማንነታችሁ ምስቅልቁል ይወጣል። ሰው አታወሪም ነበር፣ አንገትሽን ደፍተሽ ተቀማጭ ነበር። ይመጡና ቀና አርገው መጀመሪያ ከተደፋሽበት የባሰ ይደፉሻል። በሰዎች ህይወት ላይ እንድትረግጥ የሰውን ህይወት አበላሽ መጋኛ አርገው ያኖሩሻል። እውነቴን ነው። ይህ በጣም ክፉነት ነው። በነገራችን ላይ አንዳንድ ጊዜ በሰው ከመመርኮስ እግዚአብሔርን መመርኮስ ይበልጣል። አንዳንድ ጊዜ ይተውናል ብለን አይተውንም ብለን የምናስባቸው ሰዎች ላይ የሆነ መንገድ ላይ በጣም ከባዱ ጊዜያችሁ ላይ ሰው በሚያስፈልግባችሁ ሰዓት ላይ ትተዋችሁ ይሄዳሉ። ስለዚህ በጣም አብዝተን የተመርኩዝንባቸው ሰዎች የሆነ ጊዜ ላይ የሉም፣ ካጠገባችን አይገኙምና ሁላችንም በየሃይማኖታችን መደገፍ ያለብንን እንደገፍ። ፈጣሪ ነው እንጂ ሰውን መደገፍ ደግሞ መጨረሻው መሰበር ነው። እና እህቶቼ ወንድሞቼ ከመሰበር እግዚአብሔር ይጠብቀን እና እምነታችሁንም ምርኩዛችሁንም ሁሉንም ነገር እግዚአብሔርን አድርጉ። የዛሬ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁልጊዜ የምመለቀው ቪዲዮ እንዲመጣላችሁ ደግሞ የኖቲፊኬሽን ምልክቷን ንኳት እና በጣም አመሰግናለሁ ስለምትከታተሉኝ እና በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። አመሰግናለሁ።